በወጣትነት ዘመኔ ትሞታለህ የተባልኩ ያብስራ ታብዳለህ የተባልኩ ያብስራ ሳለምን የሚያስፈልገኝን ታውቃለህ። እግዚአብሔር ግርማ ሞገስ ሆኖ የብርሃን አለቃ ፈጥኖ የሚደርስ ራጉኤል አንተ ነህ ነፍሳችን ዋስ። የምወዳት እናቴ ቅድስት ድንግል ማርያም አላሳፈረችኝም። እማማ ሰላም ቤተሰቦች እንደምን አላችሁ? ዛሬ በምን ልጠይቅሎ ፕሮግራም የእናንተን ጥያቄ ለመመለስ ወደ እናንተ ቀርቤያለሁ። የመጀመሪያው ጥያቄ ራስዎን ያስተዋውቁ ነው የሚለው። ዘማሪ የአብስራ ሲሳይ ይባላለሁ። ያው የተወለድኩበት በዓለም ጤና በምትባል ሀገር ውስጥ ነው። ያደግኩትም የተወለድኩትም እዛው ሀገር ላይ ነው ማለት ነው። ሁለተኛው ጥያቄ በልጅነቶ ያደጉበት አካባቢና ቤተሰብ ዛሬ ለሆናችሁት የቤተክርስቲያን እንቁ ማንነቶ መሰረቱ ምንድነው ነው የሚለው። ያው ያደግኩበት ቅድም እንደተናገርኩት በመግቢያ ላይ ዓለም ጤና በምትባል ሀገር ውስጥ ነው ተወልጄ ያደግኩት። እንደዚሁም ደግሞ መንፈሳዊነት ምግባርንም የገነባሁት እዛው ሀገሬ ላይ ነው ማለት ነውና መሰረቶቼ ማለትም ደግሞ ዛሬ እዚህ ለመድረሴ ከጎኔ የነበሩ አንደኛ ያው እንደ ሀገር የዓለም ጤናን ህዝበ ክርስቲያንን ነው እዚህ ውስጥ የምጨምረው መሰረት የከመላቸው ሰው ሀገር ላይ ካሉት ምዕመናን ማለት ነው። ሌላኛው ደግሞ እንደ ግለሰብ ደግሞ የምጨምራቸው ደግሞ ያው የመጀመሪያዋ ከፈጣሪ በታች እንዲሁም ደግሞ ከእናቴ ከቅድስት ድንግል ማርያም በታች ደግሞ የምወዳት የ9 ወር ቤቴ እናቴን ነው ማለት ነው። ሌላኛው እና ድጋሚ ደግሞ ጨምሬ የምናገረው ደግሞ አባቴ ዛሬ መንፈሳዊ ምግባር እንዲኖረኝ መንፈሳዊ አገልግሎት እንዲኖረኝ ከገነቡልኝ ሰዎች መካከል ርዕሰ ደብር የኔታ ያለው ይባላሉ። እሳቸው ዛሬ ለመቆሜ መሰረቴ ናቸው ማለት ነው። ሶስተኛው ጥያቄ በህይወቱ በጣም ተስፋ ቆርጠው ወይም ተክዘው እግዚአብሔር በልዩ ሁኔታ የረዳውት አጋጣሚ አለ ወይ? በጣም አለ። ከመርዳትም በላይ ብዙ ነገሮችን አድርጎልኛል። ተስፋ መቁረጥን በወጣትነት ዘመኔ ማለትም በዚህ በልጅነት ዘመኔ ብዙ ነገሮችን አይቼበታለሁ። ተስፋ መቁረጥ ማለት ነው። ለምሳሌ ማጣትን ያየሁበት ከጓደኞቼ መነጠልን እንዲሁም ደግሞ መራቅን ያየሁበት ሰዓት ላይ ማን ከጎኔ አለ ማን ማለት የፈጣሪን ቸርነት ሳላቅ በፊት ማለት ነውና ወደሱ ተጠግቼ ብዙ ነገሮችን አድርጎልኛል ማለት ነው እግዚአብሔር ማለት ነው። ሶስተኛው ጥያቄ ይሄ ነው። አራተኛው ጥያቄ ከመንፈሳዊ አገልግሎት ውጪ በትርፍ ጊዜ ምን ማድረግ ያስደስቶታል ነው የሚለው። ከመንፈሳዊ ውጪ እኔ ከመንፈሳዊ ውጪ ማለት አሁን ባለውበት ከሆነ ከመንፈሳዊም ውጪ ከመንፈሳዊም ውጪም ሆነ ውስጥም አንድ ነገር ነው እኔ የማደርገው እሱም ያው ወጣ ብዬ ማለትም ሰው በሌለበት አካባቢ ላይ ሆኜ ስራዎችን የመስራት ማለትም ግጥሞችን የመጻፍ እንዲሁም ደግሞ ዜማዎችን የመስራት ነው። ምንም ከመንፈሳዊ ውጪ የሆነ እንትን ስለሌለኝ ማለት ነው ህይወት ስለሌለኝ ማለት ነው። ዓለማዊ ነገር ማደርገው ነገር ስለሌለ ማለት ያው ከጓደኞቼ ጋር በትርፍ ጊዜ ልጫወት ምናምን እችላለሁ። ነገር ግን ከዛ ውጪ ግን ዓለማዊ ነገር ማደርጋቸው ነገሮች የሉም። አብዛኛውን የማተኩረው መንፈሳዊ ላይ ግጥም በመጻፍ ዜማ በመስራቶች ነው ጊዜን የማሳልፈው ማለት ነው። እና አንዳንዴ ያው እነዛም ነገሮች ደግሞ አልመጡም በሚሉበት ሰዓት ማለት ፍሪ ስጨናነቅ ደግሞ የማደርገው ነገሮች ደግሞ ያው ዝማሬዎችን በማዳመጥ እንዲሁም አንዳንዴ አልፎ አልፎ ማለት ነው አልፎ አልፎ መጽሐፍን አነባለሁ።
መጽሐፍን አነባለሁ አንዳንዴ አልፎ አልፎ ማለት ነው እና እንጂ አዘውትሬ የማነበው ነገር አይደለም። አንባቢ የሚባል ልጅ አይደለሁም ግን አንዳንዴ አነባለሁ። ያንን ነው የማደርገው። ሌላኛው አምስተኛ ጥያቄ ከፈጣሪ የተሰጠው ትልቁ ስጦታ ወይም ጸጋ ምንድነው ብለው ያስባሉ? ያው ይሄ ሁሉም የሚመልሰው ጥያቄ ነው። የአደባባይ ሚስጥር ነው የኔ ሚስጥር እና ይሄ ማለት ምንድነው? ትልቁ ጸጋዬ እኔ ማመስገን ነው። እግዚአብሔርን ማመስገን ነው። በተለያዩ ቦታዎች በተለያዩ ሀገራት እየዞርኩኝ እግዚአብሔርን ማመስገን ነው ትልቁ ጸጋዬ ብዬ የማስበው። ጸጋዬንም ያወቅኩት አሁን ራሴን ካወቅኩ ሰዓት ጀምሮ ነው ያው ማመስገንን ማለት ነው እና ያ ነው ብዬ ነው የማስበው። ስድስተኛ ጥያቄ በጣም የምትወደው ዘማሪና አርያ ነው ብለህ የምታስበው ዘማሪ ማነው? እና ደግሞ ዝማሬውን ዘምርልኝ ነው የሚለው። እኔ በጣም የምወደው ዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍን ነው። እና እንዲሁም ደግሞ በጣም ደግሞ እንደዚህ አሁን ላለሁበት ከጎኔ ሲያበረታታኝ ከጎኔ አለው ሲለኝ የነበረ አንድ ዘማሪ አለ። ዘማሪ ብርሃኑ ተረፈ ሁለቱም ናቸው ለኔ አርያ ናቸው ብዬ የማስባቸው አገልጋዮች ማለት ነው። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ፣ ብቻ ጤና ስጠኝ አልጥፋ ከቤትህ እንዳመሰግን። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ፣ ብቻ ጤና ስጠኝ አልጥፋ ከቤትህ እንዳመሰግን። ይሄ ነው በጣም የምወደውም ዝማሬ ስለሆነ ነውና። ሰባተኛ ጥያቄ በአገልግሎት ወቅት የማትረሳው ገጠመኝ አለ ነው የሚለው። ገጠመኝ ሳይሆን ያስደሰተኝን ነገር ብናገር ደስ ይለኛል። ያው ብዙ ጊዜ ብዙ ኢንተርቪው ወይም ደግሞ ብሮድካስት ላይ አቅርቢያቸው ስለሆነ ግን ይሄኛውን ያስደሰተኝን ብናገር ደስ ይለኛል እና አሁን በቅርቡ አዲስ ዝማሬ አውጥቼ ነበረ። በጎንደር ሀገር ላይ ሎዛ ማርያም የምትባል አንድ ጥንታዊና ታምራዊ ቤተክርስቲያን አለችና እዛ ላይ ያጋጠመኝን አንድ ነገር ልናገር። ከኤርፖርት ስንወርድ መዝሙር አዲስ መዝሙር ሰርቼ ነበርና ለካ እኔ በቃሌ አልያዝኩትም ዝማሬውን እና እኔ ዝማሬውን በቃሌ አልያዝኩትም። ገና እንደወረድን ከኤርፖርት ወርደን ጎንደር ኤርፖርት ላይ እንደደረስን አቀባበል ተደርጎልን ነበርና ሰንበት ተማሪዎቹ እዛው የጎንደር ሎዛ ማርያም ሰንበት ተማሪዎች እንትን ሰርተው አራት ማዕዘን ሰርተው እኛን ለመቀበል አበባ ይዘው ቆመው የኔን መዝሙር ይዘምራሉ። ከሚገርማችሁ ነገር ዝማሬው በጣም ረጅም ነው። ግን እያንዳንዳቸው ስመለከታቸው በቃላቸው ይዘውት የሎዛን ማርያም ዝማሬ የኔን አዲሱን ዝማሬ ሲዘምሩ ነበርና እኔ በጣም የተደነቅኩበት ሰው ምን አይነት ለአገልጋይ ምን አይነት ፍቅር እንዳለው አገልጋይ ለአገልጋይ ምን አይነት ፍቅር እንዳለው ያየሁበት የተደሰትኩበት አጋጣሚ አለ ማለት ነው። ይሄ ነው። ስምንተኛው ጥያቄ በህይወት በእግዚአብሔር ከተደረገልዎ ወይም ካያቸው የማትረሳው ሰውን ያስተምራል ብለህ የምታስበው ታምራት ካለ ንገረን ነው። እሱ ራሴ ላይ ነው። ሰው ላይ የተደረጉ ብዙ ታምራቶች አሉ ግን ራሴ ላይ የተደረጉልኝ
ታምራቶች አሉ። ሌሎች ሚዲያ ላይ የተናገርኳቸው ናቸው፣ ግን እዚህ ላይ አንዱን ልናገርና ማለት ተስፋ ቆርጬ እንዲሁም ደግሞ ያብስራ ትሞታለህ የተባልኩ ያብስራ፣ ታብዳለህ የተባልኩ ያብስራ፣ ለማኝ ይሆናል የተባለ ያብስራ፣ እንዲሁም ደግሞ ከጓደኞቹ በታች ይሆናል የተባለ ያብስራ ዛሬ እግዚአብሔር ግርማ ሞገስ ሆኖ ይህንን ጥያቄ እንደውም እኔ ከምጠየቅ ጓደኞቼ እኔን የሚያውቁኝ ጓደኞቼ የሀገሬ ልጆች ቢጠየቁ እንደ ተአምር የሚያወሩት ነገር ነውና ዛሬ እዚህ ጋር ትደርሳለህ ብሎ የገመተኝ ያሰበኝ አንድም ሰው የለም እኔን የሚያውቀኝ። በተለይ ሀገሬ ላይ ላሉ ጓደኞቼ፣ ቤተሰቦቼ እኔን የሚያውቁኝ ጭምር ማለት ነው፣ ከቤተሰቦቼም ጭምር እዚሁም አዲስ አበባም ያሉ እዛም ዓለም ጤናም ያሉና እኔ ላይ ትልቅ የተደረገው ታምር ዛሬ እዚህ በመቆሜ ታሪኬ ተቀይሯል። እኔ ላይ ፈጣሪ የድንግል ማርያም ልጅ ታምር እኔ ላይ ሰርቷል ማለት ነው። ይህ ነው የስምንተኛው ጥያቄ መልሴ ማለት ነው። ዘጠነኛው ጥያቄ ከምትወደው ከራስ ዝማሬዎች ውስጥ አንዱን ዝማሬ ዘምርልን ነው የሚለው። አንዱን ዝማሬ ልዘምርላችሁ። ያው ሁሉም መዝሙሮቼ እኔ በጣም ነው የምወዳቸው፣ ግን ከታወቁት በተለይ ከአባ ዘራብሩክና ከበድንግል አማረ በኋላ በጣም የምወደውን አንድ ዝማሬ ልዘምርላችሁ። ሶስተኛ የወጣው ዝማሬ ማለት ነውና የብርሃን አለቃ ፈጥኖ የሚደርስ ራጉኤል አንተ ነህ ነፍሳችን ዋስ፣ ክረምትና በጋ የምታስተባብር እኔ ዘምራለሁ ዛሬ ላንተ ክብር፣ ዛሬ ላንተ ክብር። የብርሃን አለቃ ፈጥኖ የሚደርስ ራጉኤል አንተ ነህ ነፍሳችን ዋስ፣ ክረምትና በጋ የምታስተባብር እኔ ዘምራለሁ ዛሬ ላንተ ክብር፣ ዛሬ ላንተ ክብር። አማላይ ጠባቂ ተሾምክ በብርሃናት፣ ጨለማ ውስጥ ነኝ ናልኝ የኔ ረዳት። ኃጢአተኛው ቤቴ በእርሱ የተባረከው፣ ኃጢአተኛው ቤቴ በእርሱ የተባረከው፣ ሚስጥሬን ሸፍኖ ከፊቴ ቀድሞ ነው፣ ሚስጥሬን ሸፍኖ ከፊቴ ቀድሞ ነው። የብርሃን አለቃ ፈጥኖ የሚደርስ ራጉኤል አንተ ነህ ነፍሳችን ዋስ፣ ክረምትና በጋ የምታስተባብር እኔ ዘምራለሁ ዛሬ ላንተ ክብር፣ ዛሬ ላንተ ክብር። ይህ ነው ዝማሬ ሶስተኛው ዝማሬ እና በጣም የምወደው ዝማሬ ነው። ማለት ለምንድን ነው ያው አባ ዘራብሩክና በድንግል አማረ በጣም የተሰሙና የተወደዱ ዝማሬዎች ስለሆኑ የብርሃን አለቃም እንደዛው ተሰምቷል፣ ግን ብዙ ሰዎች ጋር አልደረሰም። ግን ከሌሎች ለየት አድርጌ የራጉኤልን ዝማሬ የምሰማበት ማለትም ደግሞ የማዳምጠው በጣም የምወድበት ምክንያት ምንድነው? በድንግል አማረና ከአባ ዘራብሩክ በኋላ ማለት ነው የራጉኤል ዝማሬ ስለ ቅዱስ ራጉኤል ማለትም ስለ ሊቀ መላኩ ስለ ቅዱስ ራጉኤል ታሪክ ታምር ምንም ሳላቅ ነው ያንን ዝማሬ የዘመርኩት። ግን ከዛ በኋላ ማለት ምንም ታሪክ ስላችሁ ያው በቤተክርስቲያን ታርጉ እንሰማለን አንዳንድ ታሪኮች ብዙም በጥልቀት ሳይሆን ስለ ቅዱስ ራጉኤል፣ ስለ ቅዱስ ሩፋኤል
ፋኑኤል ሌሎችም ሊቀ መላእክቶችን ታምራቸውን እንሰማለን። ታሪካቸውን ገድላቸውን ቤተክርስቲያንም ሲነበብ እንሰማለን። ያንን አለ። ግን ከዛ ውጪ በጥልቀት ነው የምላችሁ። እንዴት ታሪኩን ሳታቅ ዘመርከው የሚብሉ ጥያቄዎች ስለሚመጡ ብዬ ነውና ያ ሳይሆን በጥልቀት ስለ ቅዱስ ራጉኤል በጥልቀት ሳላቅ ያንን ስራ ስሰራው የምሬን ነው የምላችሁ በጣም የቅዱስ ራጉኤል ፍቅር ከዛ በኋላ በጣም ነው ያደረብኝ። በጣም ኢቭን አንዳንዴ ወደ እንጦጦና መርካቶ በሚሄድበት ሰዓት ላይ ራጉኤልን ሳልሳለም አልመለስም ማለት ነው። ወደዛ ከሄድኩኝ በተለይ ደብረ ኤልያስ እዛ እንጦጦ ራጉኤል ማለት ነው እዛም ሄጄ እሳለማለሁ። እንዲሁም ደግሞ እዚሁ መርካቶም ደግሞ ሄጄ እሳለማለሁና የራጉኤል ፍቅር ከዛ ዝማሬ በኋላ በጣም አድሮብኛል ማለት ነውና ለእናንተም የማስተላለፈው ገብታችሁ ተመልከቱት አዳምጡት ነው ምለው። 10ኛ ጥያቄ መዝሙሮችን በመሰራበት ሰዓት ያጋጠመ ፈተና ነው የሚለው። ያጋጠመኝ ፈተናዎች አሉ። በተለይ ያው ከዝማሬዎቼ መካከል በድንግል አማረ በጣም በፈተና የተሰራ ስራ ነውና ፈተና ውስጥ በነበርኩበት ብዙ ጓደኞችም የሚያውቁት ነገር ነውና ጸበል ውስጥ ቁጭ ብዬ የተሰራ ዝማሬ ነው። ዳስ ውስጥ ቁጭ ብዬ ማለት ነው። ዳስ ውስጥ ቁጭ ብዬ የተሰራ ዝማሬ ነውና በድንግል አማረ በጣም በፈተና ውስጥ የተሰራ ስራ ነው። ግን በፈተና ውስጥም ተሰርቶ ደግሞ የምወዳት እናቴ ቅድስት ድንግል ማርያም አላሳፈረችኝም። እማማ በጣም ያቺ ፈተና በመኖሯ ያቺ ፈተና በመዝሙሮቼ ላይ በተለይ ደግሞ በድንግል አማረ ላይ ያ ፈተና በመኖሩ ዛሬ እኔ የምጸጸትበት አይደለም። በጣም የተደሰትኩበት በጣም ብዙ ደስታን ያገኘሁበት ነውና ያ ፈተና አለ። ያ ነው 10ኛው ጥያቄ። 11ኛ ጥያቄ ከዚህ በኋላ ምን አይነት ስራዎች ወይም ደግሞ ምን አይነት ዝማሬዎች ለመስራት ተዘጋጅተሃል አቅደሃል ነው። ከዚህ በኋላ ያው ብዙ ስራዎች አሉ። ከነዛ ስራዎች መካከል አንድ ሁለቱ ስቱዲዮ ተገብተው አልቀዋል ዝማሬዎቼ። አንደኛው ዝማሬ የንስሐ ዝማሬ ነው። በዚህ በዐቢይ ጾም ውስጥ እግዚአብሔር ከረዳን ሊለቀቅ ይችላል። ያው እኔ በቪዲዮ ነው ወይም በክሊፕ ነው ያሰብኩት ግን እግዚአብሔር ከረዳን ማለት ነው። አንደኛው ዝማሬ እሱ ነው። ሁለተኛው ዝማሬ ደግሞ ተሰርቶ አልቋል። ከዐቢይ ጾም በኋላ ይለቀቃል። መጨረሻ ላይ ዘምርላችኋለሁ። የኪዳነ ምሕረት ዝማሬ ነው። እግዚአብሔር ከረዳን ያው እሱም ይለቀቃል ማለት ነው። ከዛ በኋላ አልበሞችን ለመስራት ሐሳብ አለኝ። አልበሞች ይሰራሉ። አሁንም እየተሰራ ነው ማለት ግጥሞች ዜማዎች እየተሰበሰቡ ያሉበት ሰዓት ነው ለአልበሞች ማለት ነው። ግን እንዳልጠፋ ያብስራ የት ሄደ ለሚለው ግን መልስ እንዲሆነኝ ግን እንትኖች ተዘጋጅተዋል። ዝማሬዎች ተዘጋጅተዋል። ነጠላ ዝማሬዎች ተዘጋጅተዋል። እነሱ ይለቀቃሉ። ሌላ ደግሞ ያው የሰርግ ዝማሬዎችም ብዙ ጊዜ በተለይ በዚህ በቲክቶክ ፕላትፎርም ውስጥ ያሉ ተከታዮቼ ብዙ ከነዚህ አሁን ከማገለግልበት ማለትም ከምዘምርበት ከማወጣቸው ዝማሬዎች የተለየ በጣም የሚጠብቁኝ ደግሞ በዚህ በሰርግ ዝማሬ ነውና ያንንም የሰርግ ዝማሬ ይሄ ጾሙ ሲወጣ ተዘጋጅተዋል ማለት ነው። ከነዚህ አሁን ካልኳቸው ዝማሬዎች ውስጥ መካከል ግን ስቱዲዮ ተገብቶ ሁሉን ነገር አልቆ ቀኑን እየጠበቀ ያለ ዝማሬ አለ። የእናታችን የቅድስት ኪዳነ ምሕረት ዝማሬ እሱን አንዷን ልበልላችሁና በዚህ ጥያቄዎቻችንም ጠይቃችሁኝን ጥያቄዎች በዚህ ጨርሳለሁ ማለት ነው። የፈጣሪ እናት የበላይ ሰብ እመቤት
የፈጣሪ እናት የበላይ ሰብ እመቤት ነፍሴን አደራ አደራ ነፍሴን አደራ 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 ኪዳነ ምሕረት ነፍሴን አደራ አደራ ነፍሴን አደራ 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 ኪዳነ ምሕረት ይላል ዝማሬው። ያው በቅርቡ ይለቀቃል ጠብቁ ለማለት ነው። መጨረሻ ማስተላለፍ የምፈልገው ዝማሬዎቼ የት ዩቲዩብ ቻናል ላይ አሁን የምለቃቸው ዝማሬዎች ምን ዩቲዩብ ቻናል ላይ እንጠብቅ ብላችሁ ከጠየቃችሁኝ እግዚአብሔር ከረዳ ያው በራሴ የዩቲዩብ ቻናል ላይ በዚቅ ሪከርድስ የተሰራ ዝማሬ አለኝ ምንድነው ተክለ አብላለሁ የሚለው ዝማሬ እሱ ዝማሬ በራሴ ዩቲዩብ ቻናል ነው የለቀኩትና ከዛ በኋላ የታሰቡትም ዝማሬዎች አሁን ቅድም የነገርኳችሁም ዝማሬዎች የሚለቀቁት እዚያ ዩቲዩብ ቻናል ላይ ነው። ዩቲዩብ ቻናል ስሙ ምንድነው ካላችሁኝ በማርያም አማረ ብላችሁ በእንግሊዘኛም በአማርኛም ጽፉ ይመጣላችኋል። ግን ኦር በእንግሊዘኛ ብትጽፉ ይመጣላችኋል በማርያም አማረ ብትሉ ማለት ነው። ያንን ብታደርጉ ሌሎች ደግሞ ቅድም አንድ ጥያቄ ጠይቄ ነበረ። ሌሎች ስራዎች ከዝማሬ ሌላ ስራዎች የተባልኩት ነገር አለ። ያው አሁን እየሰራው ያሉት ያው በዚህ በቲክቶኩ ላይና በዩቲዩብ ላይ ነው። አንድ እንግዳ ነገር ዩቲዩብ ላይ ይዤ እመጣለሁ ብዬ አስባለሁ። አንድ ትልቅ እንግዳ ነገር ይዤ እመጣለሁ ብዬ አስባለሁ በመንፈሳዊ ነገርና በዛም ያንን ደግሞ እንደ ትልቅ ነገር እንድትጠብቁልኝ ብዬ አስባለሁ። ያው በዛም እመጣለሁ ዩቲዩብ ላይ የዩቲዩብ ቤተሰቦቼ ከዚህ በኋላ የምመጣው ስራዎች መዝሙር ብቻ የሚለቀቅበት አይደለም። ሌሎች የምናደርግበት በመንፈሳዊ የምንሰራበት ብዙ ነገሮች አሉ ብዬ አስባለሁ። ያንን ነገር እናደርጋለን። ለቲክቶክ ደግሞ ከዛ ላይ ከዩቲዩብ ላይ እየቆረጥን ደግሞ ለቲክቶክ እንሰጣለን ማለት ነው። ያ ነው ያለው ነገር። እዚህ ፕሮግራም ላይ እንድጋበዝ የጠየቃችሁ ምዕመናን ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ድንግል ታክብርልኝ ብያለሁ። ሌላ ደግሞ ይህንን ፕሮግራም ይህንን መንፈሳዊ ፕሮግራም ሁላችሁም ሰብስክራይብ እንድታደርጉ በእግዚአብሔር ስም አሳስባለሁ ማለት ነው። እግዚአብሔር ያክብርልኝ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን።